ከዚህ በኋላ ለነሱ ጥሩ ነው። በደካማ ጎናቸው ገብተን እንዳይነሱ አድርገን እንጠላቸዋለን። ስትይ ሰምኛለሽ? ገና ደግመሻለሁ። እሺ አይቶች ምክንያት እኮ ከምወደው ወንድሜ ተቆራርጬ ቀርቼ ነበር። አባይ ትገኝ ወንድሜ መለቀም ይገረምሽ። አንድ የምነግራችሁ ትልቅ ጉዳይ አለ። ምን ነው? ችግር አለ እንዴ? ከኩኩሻ ጋር ምርመራ ማድረግ ፈልጌ ነው። ምን? የምን ምርመራ? የዲኤንኤ ምርመራ። የዲኤንኤ ምርመራ? ሄሎ የኔ ልጅ፣ ወይ አንዴ ቆይ መልሼ ልደውልልሽ እሺ? ትልቁም ነገር ላይ ሆኜ ነው። ሰርፕራይዝ እንደምወድ ታውቂ የለም ማዬ። አጎቴን ትኬት ቁረጥልኝ አልኩትና መጣሁ። ምን ነው ሰርፕራይዝ አላደረኩሽም? ምንድነው የሰራውና ችግር አለ እንዴ? አንዴ ይቅርታ። ኩኩሻ ቆይቺ ሴትዮ ግን እያወራች ያለችው ነገር ግልጽ ሆኖልሻል? እባክሽ አንቺም ገብቶሻል። እናትነቷን ለማረጋገጥ የዲኤንኤ ምርመራ ማድረግ ፈልጋለሁ ነው ያለችው። ቆይ እኮ ዲኤንኤ ስትል የሰማሁት በጆሮዬ። አዎ ዲኤንኤ ነው ያለችው። በቃ ኩኩሻ የፈራሁት ቀን ደረሰ። እስቲ ኩኩሻ ሂጂ እስቲ ምን እያወራች እንዳለ እንኳን ቼክ አድርጊ። ተነሺ ቶሎ በይ። አንቺ ልጅ ይኸውልሽ ሰርፕራይዝ ጠፍቶብሻል ማለት ነው እንዴ? ቆይ ምን ማለት ነው? ብቻሽን አንድ ፍሬ ልጅ ከካናዳ ኢትዮጵያ ድረስ ብቻዬን መጣሁ ነው የምትይ? ብቻዬን እኮ አይደለም፣ አውሮፕላን ውስጥ ሌሎች ሰዎች ነበሩ። በቃ እህቴን ለማየት ስለጓጓሁ መጣሁ። ይቅርታ እማዬ። አይ የእህትሽ ነገር እንኳን እስቲ ታዩ። እስቲ ገና ብዙ ነገር አለ። ኩኩሻ አንቺ ምንድነው እያወራች ያለችው? እኔም አልገባኝም፣ ግን የእህትሽን ጉዳይ እንኳን ታዩ ስትል ነበር። እና ያ ሁሉ እቅዳችን ውሃ በላው ማለት ነው? ስለ የትኛው እቅዳችን ነው እያወራሽ ያለሽው? ስለ ገንዘቡ ነው። መቼም ሌላ እቅድ የለንም አይደል? ገንዘቡን ከፈለግሽ ብቻሽን ቢውሺ። አሁን እኔ ሁሉም ነገር በቅቶኛል። ወዴት ልትሄጂ ነው? ከዚህ በኋላ ምን ቀረኝ ብዬ እቀመጣለሁ? በቃ የዲኤንኤ ምርመራውን ታደርጋለች፣ ልጇ እንዳልሆንኩ ይታወቃል። ከዛንም ለትንሽ ጊዜ አግኝቼው የነበረውን የእናትነት ፍቅሯን አጣዋለሁ ማለት ነው። አርፈሽ ተቀመጭ። ምን ነው? ችግር አለ እንዴ? ልጄ ነች የደወለችው። መጥቻለሁ ነው የምትለኝ። እህቴን ለመተዋወቅ በጣም ጓጉቻለሁ ነው ያለችው። ጥሩ ነው። ስለዚህ የሀበል እህት መታለች ማለት ነው። አልሰማሻትም እንዴ? እህቷ ሞኒክ ገና አልተረጋገጠም። የዲኤንኤ ምርመራ ማድረግ ፈልጋለሁ ብላለች። ለነገሩ ባትበሳጭ ነው የሚገርመው። እስካሁን ድረስ የተማመነ መስሎኝ ነበረ። በእውነት ወይዘሮ ሀና በጣም አዝኛለሁ። በጣም አዝናለሁ። እንዴ ባልሆነ ሰዓት እንደዚህ ተጠራጣሪ ነሽ? አዝናለሁ ወይዘሮ ዝናብ። እንደዚህ እንዳስብ ያደረግሽ ደግሞ አንቺ ነሽ። ለማንኛውም አሁን ልጄ ማምጣት አለብኝ። ሰማሻት አይደል? እኛን መጠራጠራው ሳይንስ ጭራሽ እውነተኛ ልጇን ይዛ ልትመጣ ነው። ሁሉ ነገር እኮ ኩኩሻ ከቁጥጥራችን ውጪ የሆነ ነው። እኔ እኮ ሁሉንም ነገር በግልጽ እውነቱን እንንገራት ብዬሻለሁ።
ቆይ ሻውነት የተባለችው ልጅ መታ ፊት ለፊቴ ስትቆም ምን ልላት ነው? ቆይ እውነቱን ተናግረሽ ጎዳና ልትወድቂ ነው እንዴ? እንደገና እንዴ አብደሻል እንዴ አንቺ ልጅ? እንዴት ነው የምታስቢው? እንዴትም ብለን እሷን እንድታምን ማድረግ አለብን። ያንቺን አላውቅም። እኔ ግን ከዚህ በኋላ ይሄ ነገር የሚሆን አይመስለኝም። መውረስ ደግሞ አናጣ ይሆነ አንድ መፍትሄ አናጣ። አጸደ እሷ አንድ መፍትሄ አናጣ። እቺ ደግሞ ምን ሆና ነው ስልኳን ማታነሳው? ይሄ ነገር እያደር ነው እንደሚብሰው። አይና ጸዳ እንት ተሰባብረሽ ትቀሪ ወይ? ለነገሩ ነርሳ ነግሬ ነበር እያደር ነው የሚብሰው ብላኝ ነበር። ወይ ፋሽን ነው የሚያደርኩት። እሱ በጠቀለለው ሳይሻል አይቀርም። ወይ ያውና ፋሽን አንገበገበኝ እኮ። ወይኔ ጸደ የማንም መጫወቻውን ይልቀር። ደግሞ እንዴት ነው የሚጠቀለለው? ወይኔ እናቴ ቆይ ምን ባረግሽ ነው ከአጸደ ጋር ተመካክረሽ እኔን ለማጥፋት የሞከርሽ? ምን አደረግሽ? እባክህ ወንድሜ ይቅር በለኝ። አሁን ነው ሁሉም እውነት የገባኝ። እኔ እኮ ወድጄ አይደለም፣ አይምሮዬ በዛች ርኩስ አጸደ ተመርዞ ነው። ግን እንዴት ሜርሲ? ምንም ቢሆን እኮ እኔና አንቺ ከአንድ ማህፀን ወጥተናል። አዎ ልክ ነህ፣ ከአንድ ማህፀን ወጥተናል። አክስትሽ ምን ያህል አይምሮሽን ብትመርዘው ነው እኔን ለማጥፋት በዚህ ልክ የምትመካከሉት? እሺ የፈለግከውን ቅጣት ስጠኝ። ከፈለክ ልክ እንዳጸደ መሬት ላይ አስተኝ ተደብድበኝ እኮ። እኔ ጨክኜ እጄን አንቺ ላይ ላነሳ? ምናልባት ይህንን እውነት ላትረጅ ትችላለሽ። አንድ እህቴ ነሽ። ከኔ በላይ ላንቺ አስባለሁ። ላንቺ በጣም ነው የምጨነቅልሽ። ይገባኛል የኔ ወንድም ይገባኛል። በፍጹም ሊገባሽ አይችልም። አንቺ እኔ ላይ ጥላቻ ብቻ ነው ያለሽ። አሁን ላይ ያ ስሜት የለም እያልኩህ እኮ ነው። ግን እኮ አብል አንቺና አጸደ ኩሽና ውስጥ ታወሩ ሰምታችኋለች። እንዴ ምን ስንል ነው የሰማችን? ከዚህ በኋላ ለነሱ ጥሩ ነው፣ በደካማ ጎናቸው ገብተን እንዳይነሱ አድርገን እንጠላቸዋለን ስትይ ሰምታሻለች። አንቺም በሀሳቧ እንደተስማማሽ ነግረኛለች። አክስትሽ አሁንም ቢሆን አርጊ ያለችሽ ነገር እያደረግሽ እንደሆነ በደንብ አውቃለሁ። አይ ተሳስተሃል ወንድሜ። በእርግጥ ከአጸደ ጋር ያንን ማውራታችንን አልክድም፣ ግን ደግሞ አሁን ሁሉም ነገር ገብቶኛል። እባክሽ ሚስቴ፣ በቃ እኔን ገለሽ ደስታ የምታገኝ ከሆነ አየው በንጹህ ልብ ይሞትልሻል። እባክሽ ተይ። እባክህ ወንድሜ አንተ ብቻ ይቅርታ አድርግልኝ እንጂ ለዛች ላጸደም ቢሆን እጇን ነው የምሰጣት። እሷ የምትልሽን አይንሽን ጨፍነሽ አትከታተይ እንጂ ከእሷ ጋር ጸብ ግቢ አላልኩሽ። ስለዚህ ይቅርታ አደረግልኝ። ስለተረዳኝ አመሰግናለሁ። እሺ ወንድሜ። ተመስገን ተመስገን። ሰው መጣልኝ። ማን ይሆን እየመጣ ያለው? ቆይ ግን እንዴት አመሜ፣ እንዴት ነው አንድ ሰው እንኳን መጥቶ እንዴት ሆንሽ በረታሽ እንኳን የማይለኝ? ወይኔ አጸደ አንድ እንኳን መስነልኝ ሰው ልጣ
ጎሽ ሜርሲ መጣሽልኝ። ድሮን ብቻዬን እንደማትተኛ አውቄው ነበር። ተመስገን። ቢገባሽ ሲጣርግ ልገልሽ ነው እሺ የመጣሁት። ተይ እንጂ ሜርሲ፣ ምን ሆነሻል? በስማም በይ እንጂ። ቆይ ስለምን ሲጣርጉ መግደል ነው የምታወሪው? ይዘርዛ አትቅለስለሽ። ተይ እንጂ እንዲህ በእግዚአብሔር ተይዤ ያየሽኝ። በዛ ላይ ደግሞ በታመመ ሰው እኮ አይጨከንም። የኔ ትንሿ እርግብ፣ የኔ ቆንጆ፣ ቆይ ምን ሰምተሽ ነው እንደዚህ አራስ ነብር ይሆንሽው? በአንቺ የተነሳ እኮ ከመወደው ወንድሜ ተቆራርጬ ነበር። አንቺ ሰይጣን! ምን ወንድሜ ነው ያልሽው? ወንድሜ ያልሽው ዝራን ብቻ እንዳይሆን። አዎ ዝራን ነው። ምን አባሽ ልትይ ነው? አይ አትሳሳች ሜርሲ። ያ ዲቃላ በፍጹም ወንድምሽ ሊሆን አይችልም። አንቺ ዝም ብለሽ ሜርሲ፣ በህመሜ ላይ ሌላ ህመም። እንዲህ በእግዚአብሔር ተይዤ እያየሽኝ አንቺ እንደገና መታሽ ሜርሲ። እኔ ትሰሚኛለሽ? ገና ደግመሻለሁ። እሺ አንቺ ምክንያት እኮ ከመወደው ወንድሜ ተቆራርጬ ቀርቼ ነበረ። ሜርሲ ለቀቂ፣ እሞትብሻለሁ። አንቺማ ቤተሰቡን ሁሉ ለማቆራረጥ ነበር ምኞትሽ፣ ደግሞ አልተሳካልሽም። ለቀቂ፣ የሞትኩ ምንድን ነው? ቆይ እዛው እንድትሞች አልተንኩሽ። ጭራሽ ብለሽ ሞቴን ተመኘሽ? ግድ የለም ችግር የለውም። ያደራ ልጄ ስለሆንሽ ይሄንንም እረሳልሻለሁ። ባትረሹ ምን ልታመጪ? እንደለመድሽው ለህግ አሳልፈሽ ልትሰጪኝ? አክስት ሁለተኛ እናት ናት ይባል ነበረ። አንቺ ግን ከራስሽ አልፈሽ እኔንም በሰው እንድጠላ አደረግሽኝ። ፈጣሪ የስራሽን ይስጥሽ። ሌላ ምንም አይደልሽም። እንዴ ሜርሲ፣ አንቺ ሜርሲ፣ ወይኔ ጉዴ ፈላ። ኧረ በእናትሽ ሜርሲ ልለምንሽ። የመድኃኒት ሰዓቴም ደርሷል እኮ። ምግብ ያስፈልገኛል። ቢያንስ እንኳን ቴካዌ ነገርም ቢሆን አምጪልኝ። ሜርሲ፣ አንቺ ሜርሲ። ጎሽ መነን እየደወለችልኝ። ሄሎ መነን። እባክሽ አጸደ፣ ምን እንደማደርግ ብቻ ንገሪኝ። ሲጨንቀኝ እኮ ነው አንቺ ጋር የደወልኩት። መነን፣ እኔ ለራሴ ጠኔ ሊደፋኝ ነው። መፍትሄ ከኔ የምትፈልጊ ከሆነ መጀመሪያ ለኔ ምግብ አምጪልኝ። አትቀልጂ እባክሽ አጸደ። እኔ እኮ ጨንቆኛል፣ ጭንቀት ላይ ነኝ ያለሁት። ኦ እኔም በጣም ጨንቆኛል እኮ እያልኩሽ ነው። ሰዎቹ በጠቅላላ በጣም ጠልተውኛል። እዚህ ጋር ያለሁት እኔና መድኃኒቴ ብቻ ነን። ቆይ ምን ተፈጥሮ ነው? ሴትዮዋ የዲኤንኤ ምርመራ ካላደረኩ ሞች ይገኛሉ እያለች ነው። እንዴ ከማን ጋር? ከኩኩሻ ጋር ነው። መቼም ከኔ ጋር አይሆንም አይደል? ውይ ምስኪን ወዳጄ። በቃ በስተመጨረሻ እኔም አንቺም ጎዳና ወጥተን መንገድ ላይ ልንገናኝ ነው ማለት ነው። አጸደ፣ ይሄ ነው በቃ መልስሽ? ለኔ ለወዳጅሽ እንደዚህ ነው የምትይው? ያው ፍሽካው ከተነፋ በኋላ ሜዳ ላይ ምን ታረጊያለሽ ብዬ እኮ ነው። ይኸውልሽ መነን፣ እኔ ባንቺ ቦታ ብሆን ኑሮ ሀብልን ከእናቷ ጋር አገናኝቼ ከሀብል ጋር ምታረቅ ነበር። በዛውም ደግሞ ከድሮ ባሌ ከእስክንድር ጋር ተመልሼ አብሬ እኖር ነበር እና ይሄን ነበር የማደርገው። ችግሩን ያንቺን አይደለሁም። አሁን መፍትሄ የምትይው ብቻ ንገሪኝ። ይኸውልሽ የዲኤንኤ ምርመራው ላይ የሆነ ተንኮል ሰራለሁ ብለሽ እመኚኝ፣ ጉድ ነው የምትሆኚው። ያው ሴትዮዋ ውጭ ልካ ስለምታስመረምረው እርግጠኛ ነኝ በዛ በኩል የሚሳካልሽ አይመስለኝም። ውጭ ስትይ እንዲያውም እኮ ትንሿ ልጇ ዛሬ ገብታለች። እንዴ ሌላ ልጅም አላት እንዴ? እኔ የምለው አጸደ፣ ቆይ እዝራ ጭንቅላትሽን በጣም ነው እንዴ መታሽ? ሀና እኮ ሌላ ልጅ እንዳላት ነግሬሽ ነበረ። እንዴት ዘነጋሽው? አይ ጥሩ፣ እንደዛ ከሆነማ ምንም አታስቢ። የዲኤንኤ ምርመራውን የምንቀይርበት መንገድ አናጣም። ምን አይነት መንገድ? መነን፣ መንገዱ እንድነግርሽ ከፈለግሽ ምግብ ቤቴ ድረስ ቴካዌም ቢሆን ላኪልኝ እያልኩሽ እኮ ነው ያለሁት። በቃ አንቺ ከሆድሽ ሌላ ምንም የምታውቂው ነገር የለም ማለት ነው? እሺ አሁን ልክልሻለሁ። አይዞሽ አጸደ። አሁን መነን ለራሷ ጥቅም ስትል ቆንጆ ትኩስ የሆነ ምግብ ትልክልሻለች። ምንም አታስቢ። ከዛ እሱን በልተሽ አቅምሽን እንደገና ታደራጃለሽ። እስከዛ ነው ነፋሻው ላስተካክለው።
አባዬ ምንድነው ልብሱ የምታዘጋጀው? እዝራ እባክህ ነው ለትንሽ ጊዜ ከዚህ ቤት ዞር ማለት ፈልጌያለሁ። ማለት ቆይ ምን ተፈጥሮ ነው? እኔና ሀቤል ያስከፋንን ነገር አለ? አንተና ሀብል ምን አደረጋችሁ? እንደውም አንተና ሀብል ባትኖር እኮ ከበሽታው ጋር ተደምሮ ድሮ ሞቼ ነበር። አባዬ የሞትን ሀሳብን ያጠገብ አታንሳ ብዬ ስንቴ ነው የነገርኩህ? ሃይ እዝራ፣ አንዳንዱ ነገር እኮ ሞት ያስመኛል። ቆይ እስኪ አንድ ገለጥ አጸደ ምን አድርጋ ነው እዛ ሰባብሬ ጣልካት? ምን ስትል ሰምታት? እባክህ ሳትደብቀኝ ይሄን ነገር አባዬ ከዛ በፊት እንድትነግረኝ የምፈልገው ነገር አለ። ምንድነው ደግሞ እሱ? አጸደና ሜርሲ ስለኔ የሚያውቁት አንተ የደበቅክ ሚስጥር አለ። የምን ሚስጥር? ሴትዮዋ እስካሁን አልተመለሰችም። እድሜ ላንቺ ሁሉንም ነገር አበላሽሽው። እውነት ለመናገር ይሄ ነገር ባያበቃ ደስ ይለኝ ነበር። ታውቂያለሽ በጣም እኮ ለምጃት ነበር። እናትነቷን፣ የእናትነት ፍቅሯን፣ ጠረኗን፣ ሁሉንም ነገር ለምጄው ነበር። ግን ደግሞ ይሄን ውሸት እስከመቼ ደብቄ እኖራለሁ? በቃ መደበቅ አልችልም። እስቲ ተመልከቺ ራስሽን። የድሮ ኩኩሻና የአሁኗን ኩኩሻ እስቲ ተመልከቺ። ምንም እኮ አትገናኙ። ቤተሰብ ካገኘሽ በኋላ እኮ ነው ሰው እንኳን ይሆንሽው። እሱማ ልክ ነሽ። ይሄን ህይወት ከመልመድ የተነሳ ዞር ባለች ቁጥር ልክ እንደ እናቴ ነው የምትናፍቀኝ። ብታይ አሁን ራሱ ናፍቃኛለች። ጭራሽ እህትሽን መታልሻለች። ስለአንቺ ብዙ ትጠይቃለች የተባለችው እህት። እርግጠኛ ነኝ በዚህ እድሜዋ ባህር አቋርጣ የመጣችው ላንቺ ብላ ነው። አውቃለሁ። መሽሊታ ነው ደግሞ በቪዲዮ አውርቻት ነበርና በጣም የምታሳሳ ልጅ። ኩኩሻ ይሄን ከመሰለ ህይወት ነው ቆይ በቀላሉ ልውጣ የምትይው? ምን ላድርግ? እሺ ቆይ እኔ ለእንደዚህ አይነት ነገር ካልታደልኩስ? ፈጣሪ ብቻሽን ጎዳና ላይ ተወልደሽ ጎዳና ላይ ሞች ካለኝስ በግድ ይሆናል እንዴ? በቃ አይሆንም። ቢመርም እውነቱን መቀበል አለብኝ። ከዚህ ነገር ውስጥ እንዴትም ብዬ መውጣት አለብኝ። ግን አቺ ብትወጪም እንኳን ህይወትሽ የተስተካከለ አይሆንም። ይሄኛው ማንነትሽን ለምደሽ ወደዛ ቆሻሻ ህይወት መመለስ በጣም ይከብድሻል ኩኩሻ። ከተመለሽ ደግሞ ጨርቅሽን ጥለሽ ማበድሽ አይቀርም። ወይኔ ኩኩሻ ምን አለ ከመጀመሪያው ምን ህይወት ባላየሁት። ምን ነበረበት እዛው ጎዳና ላይ እንደምሆነኝ በኖርኩ። ይልሽ ኩኩሻ ይልቁንስ ለአጸደ ስለ ልጅቷ መምጣት ነግሬያት የሆነ መላ አይጠፋም ብላኛለች። እሷ ከድሮም ለተንኮል የተፈጠረች ስለሆነች የሆነ መላ አታጣ። መቼም እዚህ ነገር ውስጥ ከከተትሽኝ ካንቺ ግን አትበልጥም አይደል? ኧረ ትበልጠኛለች ኩኩሻ። ተፎካክሬ እኮ አይቻታለሁ። የለየላት ፍልፈል ቢያት ፍልፈል ናት። የእኛን ነገር ለእኛ ታዩ። ልጅቷ ስትመጣ ግን አንቺ ጥሩ ትሆኝላት እሺ? ድጋሚ ይሄንን ነገር ግን ካበላሽሽው ግን ካበላሽሁት ምን ያው መጨረሻሽ ወይ ጎዳና ነው ወይ እስር ቤት ነው የሚሆነው። ሌላ ምን ይሆናል? ቆይ አስቢበት። አባዬ ምንድን ነው የደበቀኝ? እዝራ ምንም የደበቀኝ ሚስጥር የለም። አንተ ደግሞ ለምንድን ነው እንደዚህ የምታስጨንቀኝ? እሺ በቃ አንተ እንደዚህ የምትጨነቅ ከሆነ ይቅር። እና ደግሞ ስለ አጸዳ እንደማስበው ነገር አለ። ምንድን ነው ያሰብከው? አባዬ አጸደ ለአንተ ለእኔ ደግሞ አክስቴ ብትሆኑ ከዚህ ቤት መውጫ የደረሰ ይመስለኛል። የእናታችን ያድራ ቃል አስበው እንጂ እስከ ዛሬ ድረስ ያንን ሳላስቀረች ይመስላል። ግን ደግሞ እንዴት ጎዳና ላይ ጥላታለሁ? እኔ ጎዳና ትውደቅ እያልኩ አይደለም። ማለት በቃ ከዚህ ቤት ትወጣና የራሷን ቤት ተከራይታ እኛ ደግሞ በየወሩ የሆነ ነገር እንልክላት ማለት ያባይ በቃ የራሷን ኑሮ ትኑር እያልኩ እንዳልኩ የእናቴ ያድራ ከብዶኝ እንጂ ያ ቢሆን እኮ ደስተኛ ነበር። የእናት አደራ በጣም ከባድ ነው። በየሄድክበት ሁሉ እንደ ጥላ ይከተላል። እሱን ፈርቼ ነው እስከ ዛሬ ዝም ያልኩት። ቆይ ግን አባዬ
አያቴ ምን አይነት አደራ ብትሰጥ ነው ይሄን ያህል? አንድ ያለሃት ወንድም አንተ ስለሆንክ ምንም ያህል ብትበደልህ እንኳን ካጠገብ አትራቃት ነበር ያለች። በእርግጥ እንደነገርኩ ከዛ በፊት ደግሞ የአባት ያደራ ነበር። ለሷ ብዙ ፍቅር ባይኖረው እንደ ወንድም ግን እስከ መጨረሻው እንደጠብቃት ቃል አስገብቶ ነበር። ስለዚህ እዚህ ቤት መቆየቷ ግድ ነው ማለት ነው። አሁን የዚህ ቤትን ኃላፊነት ሰጥተው እናንተ ስለሆነ የመወሰን ስልጣኑ ያንተ ነው። እውነት አባዬ ከዚህ ቤት ባስወጣት አንተን ቅር አይልም? ቅር ቢለኝም ባንተ አልወርድም። የገዛ እህትን እኮ አሳምና ይሁትን ሲኦል ከተኝ ብለሽ ልጅ የፈለከውን ነገር ማድረግ ትችላለህ። እባክህን ስራ። እኔም ግን እዚህ ነገር ውስጥ እንዳትከተኝ። እማዬ እህቴ ያልተነሳችም እንዴ? እኔ ላያት በጣም ቸኩያለሁ። ማታ ራሱ አንቺ ዝም አልሽኝ እንጂ ክፍሏ ድረስ ሄጄ ላገኛት ነበር። እንዴ ማኤል፣ ቆይ ምን ብዬሽ ነበረ? እዚህ ብዙ መንቀሽቀዣ አያስፈልግም አላልኩሽም እንዴ? እንዴ እማዬ ራስሽ አለሽ እንዴ ከእህቴ ጋር እንደሆን ትፈልጊ የነበረው? እንዴ እኔ መቻውን ሳቱኝ ያልኩሽ። ሶሪ እማዬ፣ እኔ እኮ እንዳላገኛት እየተከላከልሽ መስሎኝ ነው። እህቴ እንዴ ምን ነው እህትሽን አታቅፊያትም እንዴ? አንቺን ለማግኘት ብላ እኮ ነው ሀገር አቋርጣ የመጣችው። እንዴ ዝም አታያትም? ለነገሩ ድንገት ሆኖባት እኮ ነው። ያው በቪዲዮ አይታት የለ? አይገርም? ደግሞ እንዴት ነው የምታምረው! ቁርጥ ሀብልን ነው የምትመስለው። እሳቸው ማን ናቸው? አቤት አክብሮት! ለነገሩ ጨዋ አይደል ያሳደገሽ? ዘነቡ ልትይኝ ትችያለሽ። ከዚህ በኋላ እሺ ሀብልን ያሳደግኩኝ ነኝ እኔ። ኦኬ እህቴን ተንከባክበሽ ያቆየሽልኝ አንቺ ነሽ? አዎ እህቴን ተንከባክበሽ እስካሁን ስላቆየሽልኝ በጣም አመሰግናለሁ። ምንም አይደል የኔ ቆንጆ። በሉ በቃ አሁን አረፍ በሉና ቁርሳችንን እንብላ። ማሚ ደግሞ ምን አለበት ትንሽ እህቴን ባወራት? እኔ አንድ ላይ እንቀመጥ። ማይ ወይኔ ድንገት ስታየኝ ደንግጣ ይሆናል እኮ። ይቅርታ እህቴ አስደነገጥኩሽ አይደል? ከዚህ በኋላ ጸባይ ልመጅሽ። ሰርፕራይዝ በጣም ነው የምወደው። እንዴ ማኤል ወሬው አይበቃም? ወይ ማሚ በእናትሽ ከእህቴ ጋር ብዙ የማወራው ነገር አለ። በእናትሽ አትከልክይኝ። ታውቂያለሽ መቼ ነው ከእህቴ ጋር እየተጎራረስኩ መበለው ብዬ በጣም እመኝ ነበር። ማኤል እንዴ ማሚ ቆይ አንቺ ምንሽ እናከውሽ? እያወራሁ ያለሁት ከእህቴ ጋር ነው አይደል? ደግሞ ከቪዲዮ በላይ በአካል በጣም ታምራለች። ታድዬ እማያየሽ አይደል? በጣም የምታምርና ደስ የምትል እህት አለች። ራስሽን ተሻለሽ? ወይ ካልሆነ ሐኪም ቤት እንሂድ እንዴ? ሌሊቱን ሙሉ እኮ ስትቃዥ ነበር። ከጸደና ነው እዚህ ቤት ውስጥ እስካሉ ድረስ ምንም ሰላም አይኖርም። እንዴት አደራችሁ? እንዴት አደርክ አባዬ? እንዴት አደርሽ አብል? ምን ነው ድምፅሽም ፊትሽም ትክክል አይደል? ትንሽ ራሷን አመም አድርጓት ነው። በትላንትናው ነገር ትንሽ ተጨንቃ ይሆናል። የዚህ ቤቱን ጉዳይ ምን ማድረግ እንዳለብኝ አላውቅም። ሌሊቱን ሙሉ ሳስብበት ነበር። ምናልባት አንተ ትክክል ትሆናለህ። ያጸ ደግሞ እዚህ መቆየት ለሁላችንም ጥሩ አይደል? ምን ወንድሜ ምን ስትል የሰማሁት? እኔ እንደዚህ ሆኜ እንዴት አመሜ ልታባርረኝ ነው? እውነትም አንተ አትወደኝም ማለት ነው። እያስመሰልክ ነው እንጂ በጣም ነው የምጠላኝ ማለት ነው። ብጠላሽም አይፈረድብኝ። አጸደ እንድጠላሽ የገፋፋሽኝ አንቺ ነሽ።
አባዬ እባክህ ያማል። በቃ ይሄን ነገር ተው። አጸደ እንደውም እውነቱን ልንገርሽ ከራሴ በላይ የምወዳት ልጅ ያጣሁት ባንቺ ምክንያት ነው። እስክንድር ሜርሲን ያጣት ወደፊት የምታጣት በእኔ ባጸደ ምክንያት አይደለም። እሺ አጠገብ ባስቀመጥከው ሰው ምክንያት ነው። አሁንስ በቃሽ። ቆይ ከዝራ ጋር ያለብሽ ችግር ምንድን ነው? ኦ በደንብ ይውል ተመልከቱልኝ እንጂ አፍንጫ ሲመታ አይን ያለቅሳል ለካ ነው ነገሩ። አንቺ ይሄን ቤት ከማመስ ውጪ ሌላ ስራ የለሽም እንዴ? ቆይ ከኔ ጋር ያለብሽ ችግር ምንድን ነው? የምፈልገውንማ በደንብ አድርገህ ታውቃለህ። ህይወቴን ነው የምትፈልጊው? እሱን ከሆነ እርምሽን አውጪ። መቼም አልሰጥሽም። እዝራ ምን ማለት ነው ህይወቴን ነው የምትፈልጊው ማለት? ይቅርታ አባዬ ስለተበሳጨው ነው ይሄንን ያልኩት። እዝራ ስለተበሳጨ አይደለም ይሄንን ያደረገው። አንተ ያለ ምክንያት ይሄን ያህል የዱላ ማጣት ታወርድባት። ተረጋጋ በቃ አባዬ። ተናድጄ ነው ይሄንን ያልኩት። እዝራ እየዋሸኸኝ እንደሆነ አይነን አይቼ የማልረዳ ይመስላል። አባዬ እባክህ ያማል። የሚያመኝማ እውነቱን ከደበከኝ ብቻ ነው። እቺ እርጉ ምንድን ነው ያደረገች? አባዬ በቃ ነው እውነቱን እናገራለሁ። አባዬ ሊገሉት ሞክረው ነበር። ምን ሀብል አብደሻል እንዴ? አባዬ እሷን ዝም በላት። አባዬ ዝም ቢል እንኳን እኔ ዝም ማለት አልችልም። ያው እንደውም ሜርሲ መጣች። በይ ተናገሪ። አንቺና ጸደ ሆናችሁ ባሌ ምን ልታደርጉት እንደነበር ተናገሪ። አቁም እያልኩሽ ነው ሀብል። አሁን ካልተናገርኩ መች ልናገር ነው? ዝራ አንተን ከገደሉብኝ በኋላ አባዬ 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 ሀብል አንቺ ግን የስራሽን ይስጥሽ። አባዬ አሁን ምንም አልልሽም። አባዬ እባክህ ንገር፣ እባክህ ንገር። እዝራ እባክህ አምቡላንስ ኧረ አምቡላንስ ጥሩሽ። አባዬ አባዬ ሀብል ሜርሲ አምቡላንስ ነገር አድርጉ። ወይኔ ጉዴ! አባዬ 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 ደህና ነህ? ቆይ እስኪ ልቀቁኝ፣ ልቀቁኝ፣ እስኪ ልቀቁኝ። ቆይ ቆይ በነገራችን ላይ ካናዳ እያለን እማዬ ከአንድ ዓመት ጀምሮ ልደትሽን ታከብርልሽ እንደነበር ትነግረኛለች። በእርግጥ እኔ ቆይቼ ነው ማክበር የጀመርኩት፣ ግን ደግሞ ከራሴ ልደት በላይ ያንቺን ልደት ሳከብር በጣም ደስ ይለኛል። እንዴት ጥፍጥ የምትይ ልጅ ነሽ እባክሽ። ቆይ ምንም ነገር አታወሪም እንዴ? ከመጣው ጀምሮ እኮ እኔ ብቻ ነኝ እያወሩ ያሉት። ለነገሩ ድንገት ሆኖባት እኮ ነው። እኔ ግን ግራ ሳይሆን የተጋቡት በጣም ነው ደስ ያለኝ። እኔ እህቴ ስስቴ እያልኩ ብጠራት ነው በጣም ደስ የሚለኝ። ሳላውቀው መጥፎ ነገር ተናገርኩ እንዴ? አባዬ አሁን እንዴት ነው? ደህና ነኝ ልጅ፣ አታስብ። በእኔ ምክንያት ነው እንደዚህ እንኳ አባዬ። ከአንቺ ጋር ገና አልጨረስም። እዝራ ልጅቷን ምን አድርግ እያልካት ነው? እዝራ ልክ ነው አባዬ። በሽታን እያወቁ እንደዚህ መናገር አልነበረብኝ። ስለዚህ እውነት ነበር ማለት ነው። አጸደን ተዋት። ሜርሲ አንተን ለመግደል አስባ ነበር። በእርግጥ ሀሳቡ ያጸደ እንደሆነ ግልጽ ነው። ሜርሲ ደግሞ የምትባለውን ነው የምታደርገው። ድጋሚ አጸደን እዚህ ቤት ማየት አልፈልግም፣ ሜርሲንም ጭምር። ሜርሲን ከዚህ ማባረር አልችልም አባዬ። በአሁኑ ግን ትእዛዝ የምሰጠው እኔ ነኝ። እስከ ዛሬ ብዙ ታግሰናታል። አሁን ግን ይበቃል። ሁለቱም ከዚህ ቤት ውስጥ እንዲወጡ ፈልጋለሁ። ከሆስፒታል ነው። ማርዳ ምን ሆነ ይሆን እንዴ? አታናግራትም እንዴ? ማርዳ ምን ሆና ነው እያለች እኮ ነው። ማርዳ ደህና ነች። ዶክተሩ የግድ እዚህ ሆና መታከም አለባት ስላለ ነው። ሄሎ ዶክተር፣ ማርዳ ደህና ነች አይደል? መድኃኒት አስፈልጓት ነው እንዴ? እሺ በቃ ትንሽ አባዬን አመም ስላደረገው ነው። እመጣለሁ። ግድ የለም፣ እኔ ምንም አልሆንም። እዝራ አንተ ለሱ አይደላት። አጸደ ከዚህ በኋላ እዚህ ቤት እንዳትቆይ
ጥብቅ የሆነ ትዕዛዝ አሁን ሰጣታለሁ። ሜርሲንም አልኩህ እኮ ግዴታ ሆስፒታል መሄድ አለብኝ። እዝራ እስክመጣ አባዬን ብቻ ተንከባከቢልኝ። ሀብል ነገሩ ትንሽ እስከሚበርድ ድረስ እባክሽ ትንሽ ታገሽ። ወይኔ ጸደ ለምን ከፈለገ ድብና ያለ ምን አገባኝ? ትሰሚኛለሽ? ከኔ ጋር ሌላ ችግር ከሌለብሽ በስተቀር አሁን ልብስሽን ይዘሽ ውጪ። ተው እንጂ ትሰማኛለህ? ወንድሜን እኮ ያለ የሚያሳመምኩት የገዛ ሚስት ናት። አጸደ እውነቴን ነው። በአሁኑ ከያዝኩሽ ግን ህይወትሽን ነው ማሳጣሽ። ለምን አታጠፉም? ሲጀመር ከዚህ በላይ ምን ሊመጣብኝ ነው? ከገዛ ወንድሜ ጋር እንደሆነ አቆራርጣችሁኛል። ጭራሽ ደግሞ ይባስ ብላችሁ ያደራ ልጅ አይኔን እንዳታይ እንኳን አድርጋችኋታል። እና ከዚህ በላይ ምን ይመጣብኛል? አጥፋ። አባዬ ድምፅ ሰማል። እቺ አጸደ ትሆናለች። እስኪ አንቺ የተረገምሽ አትፈታተኝም ብዬሻለሁ። ለምን ሰንዝረት መልሰዋለህ? እና ምታኛ እና ግደልኝ፣ ወይ ደግሞ እንደለመድክ ነው ስለምን ሲጣርጋግልኝ እባክህ ለታዋልልኝ። አንቺ እንዴት ብትደፍኝ ነው ሌላ ጸብ የምትፈጥሪው? እንደውም መጥቶ ጠብቂ። አጸደ ከዚህ ሂጂ። ቆይ ለምንድን ነው ሰላማችን የምንበጠብጪው? አዎ ሂጂልን በቃ። አፍሽን ዝጊ። አንቺ ማናባሽ ነው እኔ ከዚህ የምታባርሪ? ቢገባችሁ ሁለታችሁም ለቤት ባዳ ናችሁ። ባዳ። አባይ ድገግ ነው ወንድሜ ምን ተፈታተታታ እንጂ ሌላሽ ጉዳይ ቀቀም መለቀም ይገረምሽ። ገና ከዚህ ቤት ካለሽ ግንባርሽ ብዬ ነገራት። እባክህ አባዬ ተረጋጋ። አንቺ ዝም በይ ብዬሻለሁ። ይሄ ሁሉ የተነሳው በአንቺ ምክንያት ነው። አባዬ እባክህ መሳሪያ ውስጥ ሀብል ሂጂና ልብሷን አምጪላት። ያቺ ሜርሲ የምትባል የጣን ቁራጭ ጋር እዚህ ቤት ውስጥ ማየት አልፈልግም። እስክንድር እኔም ከዚህ በኋላ ወንድም አለኝ ብዬ እዚህ አልቀመጥም። ትሰማኛለህ? አንተም ልክ እንደ ቤተሰቦቼ ሞታል። እሺ አንቺ ደግሞ ልጄን ለመንግስት ስታሴሪ ነው የሞትሽው። እስክንድር ምን 10 ጊዜ ልጄ ትለኛለህ? ልጄ እንደሆነ ሜርሲ ብቻ ናት። እሺ ዛሬም ያንተ ልጅ ሜርሲ ብቻ ነች እያልሽ ነው? ቆይ ነገር ለምንድን ነው የሚደጋገመው? እባክህ እዝራ እሷን ተዋት በቃ። አይ ዝም ብላማ አይደለም። ቆይ አንቺ ስለዚህ ነገር የምታውቂው ነገር አለ? እኔ ምን ላውቅ እችላለሁ? እኔ ምን ማለቅ። ሀብል የደበቅሽኝ ነገር ካለ ግን ይሄ የመጨረሻችን ነው። እሺ ችግር የለውም እሄድልሃለሁ። ግን ደግሞ አንተም ሆንክ እነሱ እኔ ላይ ላደረጋችሁ ለእያንዳንዱ ነገር የእጃችሁን ታገኛላችሁ። ጠብቁ። ስለዚህ አጸደ ስለኔ የምታውቀው የሆነ ሚስጥር አለ ማለት ነው። አንተ ደግሞ ያጸደ ባሪ ጠፍቶ ነው እንዴ? ባይሆን ሂድና ለማርዳ ድረስላት። ሀብል እዝራ እባክህ ጉጉሻዬ ዲኤንኤ ምርመራ እናሰራ ማለት ነው። እንደዚህ ያስከፋሽ? እኔ ስለሱ አይደለም። ይኸውልሽ እማዬ እባክሽ ተረጅኝ። እኔ አሁን ላይ ለሚፈጠሩት ለሁሉም ነገሮች ባዳ ነኝ። ታዲያ የቤተሰብ ፍቅር አጥቼ ነው ያደግኩት ለምን አልሽኝ እንዴ? ወይዘሮ ዘነብ እኮ እንደ እናት ተንከባክባ እንዳሳደገችሽ ነበር የነገረችኝ። እባክሽ ድጋሚ ይሄን ርዕስ ባናነሳው ደስ ይለኛል። በነገራችን ላይ ልጅሽ በጣም ደስ ትላለች። ሁሉ ነገሯ በጣም ደስ ይላል። ታዲያ ደስ ስላለችሽ ነው ከባህር ማዶ ድረስ አንቺን ለማግኘት ብላ መታት ተሻት እዚህ ተቀመጥሽው? ይህን ፍቅር ማጣት አልፈልግም እማዬ። እህትነት ደግሞ ሌላ ራሱን የቻለ ደስ የሚል ስሜት አለው። እኔ ከዚህ ፍቅር ብለይ መሞት ያክል ነው የሚሰማኝ። እባክሽ ይህን ፍቅር ማጣት አልፈልግም።
ይህን ፍቅር ማጣት ለእኔ ሞት ያክል ነው። አይቶሽ ልጅ በአሁን ታችሁ ረጅና ከማይል ጋር ተጫወቱ እሺ። ለቤት የሚያስፈልግ አንዳንድ ነገር ገዛዝቼ እመጣለሁ እሺ። ተጫወቱ እሺ። ማለት አትጨናነቅሽ። መነን ስልኩን አንሹ መነን ስልኩን አንሹ። ይባሻ ደግሞ መነን በቃ አለቃ አጸደ። እኔ እንደዚህ የቆሎ ጓደኛሽ ሆኜ ያረፍኩኝ አይደለ? መነን በደንብ ስሚኝ። የገዛ ወንድሜ ላይ ሽጉጥ ደቀነብኝ። ስሚኝ፣ ሽጉጥ ደቀነብኝ እያልኩሽ እኮ ነው። ምን ብዬ እንድደነግጥ ነው እንደፈለግሽው? እኔ መነን አይደለም ሽጉጥ ሌላ ነገር ለምን አይደቀንብሽም? ምን አገባኝ እኔ። መነን አሰሚኝም እንዴ? ከቤቱ አባሮኛል እያልኩሽ እኮ ነው። እንኳን አንቺን እኔንም ግማሽ አካሉን አባሮኝ የለ እንዴ? ቆይ ለምንድን ነው የገረመሽ? አካሉን መቼም እርግጠኛ ነኝ ከሰውነት አካሉ ጥፍሩ ነው የምትሆኘው አይደል? ይቅርታ አጸደ፣ በዚህ ጭንቅ ሰዓት ካንቺ ጋር ሰጣ ገባ አልገባም እንዴ። ቆይ ምንድን ነው የምትይው? መነን እኔ ወደ ቤትሽ እየመጣሁ ነው ያለሁት። ምን? መነን ወንድሜ በመሳሪያ ስለመታኝ ቆስያለሁ እያልኩሽ እኮ ነው። እንዴ ጭራሽ በመሳሪያም ተመተሻል? ቆይ ምንሽን ነው የተመታሽው? እስክንድር እኮ አነጣጥሮ መተኮስ ላይ እኮ እስከዚህም ነው። ብዙ አትደሰች እሺ። ብዙም አልጎዳኝም። በመሳሪያው ሰደፍ ብቻ ነው የመታኝ። ይኸውልሽ አሁን ሀና ሌላ ነገር እንዳታስብ በጓሮ በር አስገብኝ። ከዛም በኋላ እኔ መታጠብ አለብኝ። ሴትዮ ያምሻል እንዴ? እዚህ መሆን አትችይም እያልኩሽ እኮ ነው። እኛም ራሳችን ነገ ተባረርን ዛሬ ተባረርን እያልን በስጋት ውስጥ ነው ያለነው። በጣም ጥሩ። አይ የምትይ ከሆነ እንግዲያውስ ልክ እንደዚህ ሆኜ መጥቼ ነገሩን በሙሉ አበላሽዋለሁ። ትስማሚያለሽ በዚህ? እሺ መላለኝ አልሽው ምንድን ነው? እዛው ስመጣ ብነግርሽ አይሻልም? ግድ የለም ያለሽበት ንገሪኝ፣ እኔ ራሴ እመጣለሁ። አንቺ እርኩስ! ልጅን ለመግደል ካሰብሽ በኋላ ደግመሽ እዚህ ቤት ውስጥ ትመጫለሽ? አባዬ እባክህ ልለምንህ፣ በቃ ወይ ግደለኝና ልገላገል። አባዬ ምን እያደረክ ነው? እባክህ ተረጋጋ። ልቀቅ። ተረጋጋ እያልኩ ነው። ገና አሁን እኮ ነው ያገገምከው። እኔ አልነበርኩም ያን ሁሉ ነገር ያደረግኩት። እባካችሁ ተረዱኝ። እኔ አሁን ገና ነው ራሴ መሆን የጀመርኩት። አትመናት። አሁን እያስመሰለሽ ነው። እባክህ ተረጋጋ አባዬ። 10 ጊዜ ተረጋጋ። አንተን እኮ ነው ሊያጠፉት ሲያስሩ የነበሩት። አባዬ ሁሉም ስራ የዛች ያጸደ ነው። ይሄን ደግሞ የነገረች ሜርሲ ናት። ምን? አዎ አባዬ፣ እኔን ለመግደል ብትሞክር እንዴት ነው አንተን ልገል ነው ብላ ለራሴ የምትነግረኝ? መቼም ይሄንን አላደርገውም። አሁንም ቢሆን ወንድሜ ላይ እንደዚህ አይነት ጭካኔ ማስብ ሰው አይደለሁም። እባካችሁ ተረዱኝ። እኔ እንደዚህ አይነት ልጅ አይደለሁም። እኔ ከዚህ በላይ መቆየት አልፈልግም። ልሞት ነው ወንድሜ። በቃ እኔ መሞቴ ነው። ራሴን በጣም ጠልቼዋለሁ። እኔ እረዳሻለሁ። እኔ ማን ነኝ? ማይል ይገርማል። ድምጼን በወንድ ቀይሬውም ትለየዋለሽ ማለት ነው። ገና በአንድ ቀን በደንብ እየለመድሽ ነው ማለት ነው። ለምን ወጣ ብለን ከተማውን አታሳይኝም? ይቅርታ ግን ማይል ዛሬ አልችልምሽ። እውነት ግን ምን ሆነሽ ነው እንደዚህ ተከፋሽው? እኔም በማየትሽ ደስ አላለሽም እንዴ? እኔ ግን አንቺን ስላገኘሽ በጣም ደስ ብሎኛል። እባክሽ እህቴ እንደዚህ አትሁኝ እሺ? ይቅርታ በቃ ሁለተኛ እንደዚህ ነው ነበር። እና ልክ እንደ እህት ማማቾችንና አብረን ደስ የሚል ጊዜ እናሳልፍ። ሳልነግርሽ ዲያሪ እኮ አለኝ። አምጥቼ ላሳይሽ እንዴ? ደግሞ ስላንቺ ዲያሪው ላይ በጣም ብዙ ነገር ጽፌያለሁ። ምን ጽፈሽ? እውነት ለመናገር እዛ ዲያሪ ላይ ውሌን ብቻ ሳይሆን ምኞቴን ጭምር ነው የምጽፍበት። እናቴ ከኔ ውጪ ሌላ ልጅ አልወለደችም። እህት ወይ ወንድም ቢኖረኝ ደስ ይለኝ ነበር ስላት ሁልጊዜ አንቺ እንደማገኝሽ ተስፋ ትሰጠኝ ነበር። እውነት ለመናገር እኔም እንደማገኝሽ ተስፋ ነበረኝ። የምርሽን? እማዬ ወደዚህ ስትመጣ እኔ ፈተና ላይ ነበርኩኝ።
ግን ፈተናውን አቋርጬ አብሬሽ ወደ ኢትዮጵያ ልምጣ ስላት እምቢ አለች። አንድ ላይ እንድናገኝሽ ፈልጌ ነበር። ማለት ይህን ያክል እኔን ለማግኘት ጓጉተሽ ነበር ማለት ነው እንዴ? ቀላል ይመስልሻል? አንቺ ማለት እኮ አንዱ የስጋ አካል ነሽ። ከአንድ ማህፀን የወጣን የእናቴ ልጅ ነሽ። ለምንድን ነው የምታለቅሽው? መጥፎ ነገር ተናገርኩሽ እንዴ? ኧረ በፍጹም እንዲሁ ነገሮች አስገርመው ነው። በቃ አታልቅሽ እህቴ። ቆይ እንደውም የሚጠጣ ውሃ ላምጣልሽ፣ ከዛም አልቀሱ ይተውሻል። የእናቷን ፍቅር ስል አሁን ደግሞ የማይል በዚህ በኩል ደግሞ የሰው እናትና እህት ፍቅር ቀምቼ እየኖርኩ ነው። ላኪ ከዚህ ነገር ውስጥ እንዴት ነው የምወጣው? አይዞሽ እህቴ፣ እኔ ላጠጣሽ ወይ ስራሽ ትጠጫለሽ? ራሴ ጠጣለሁ። አራ ጸደቀስ ብለሽ ቢል እንዴ? ቆይ ለምንድን ነው የምትሻሚው? እኔ እኮ እየበላው አይደለም። ማለት ሁሉንም የስራቸውን ነው የምሰጣቸው። ታይኛለሽ፣ ይሄን ምድር ገሃነም ነው የማደርግባቸው። አጸደ ምን አለች በይኝ እንዴ? አጸደ የተቀጣጠርነው እኮ በዋነኛነት ስለኔ ልናወራ መስሎኝ። ቆይ ምንድን ነው አለኝ ያልሽው መላ? ምንን እስኪ ቢያንስ እኮ አንድ ሁለት ይወራስበት። አሁን ማውራት እንችላለን። መነንዬ ምን ነበር ያልሽኝ? እስቲ ንገሪኝ። አለኝ ያልሽው ዘዴ ምን እንደሆነ ንገሪኝ እያልኩሽ እኮ ነው። አይ ትዝ አለኝ። አንቺ ለካ ሆድ ባዶ ሲሆን ጆሮ ይደፈናል የሚባለው እውነት ነው። ይኸውልሽ ምናልባት እቺ ከውጭ የመጣችው ልጅ መጠቀም የምንችል ይመስለኛል። አልገባኝም። ቆይ እሷን እንዴት ነው መጠቀም የምንችለው? እሱ ልነግርሽ አይደል እንዴ? ግን ደግሞ መጀመሪያ ይሄን ነገር ለማድረግ ኩኩሻ መስማማት አለባት። ምክንያቱም መነን ዋናውን ስራ የምትሰራው እሷ ናት። ወይኔ ጉዴ! ኧረ ይሻለ! ወይኔ እርዱኝ! ወይኔ ደህና ነሽ? Wait.